ያው ስለ ፕሮምፕት ይሆናል። እንደሚታወቀው ኤአይ ካምፓኒዎች በጣም እየሰፉ መጥተዋል። አሁን በቅርብ ይመጡልን ካምፓኒዎች እነ ግሮክ፣ እነ ገመናይ፣ እነ ዲፕሲክ የምንላቸው ትላልቅ ካምፓኒዎች ናቸው። እኛ የፈለግነውን ጥያቄ እንጠይቃቸዋለን፣ ሪስፖንድ ያደርጉልናል ማለት ነው። ስለዚህ ስለ ፕሮምፕት ማወቃችን እኛ በምንፈልገው ወይም በፈለግነው መልኩ ኮንቴንት ሊሆን ይችላል ወይም አሳይመንት ፕሮጀክት ተማሪ ከሆናችሁ በተለይ እኛ ባዘዝናቸው መሰረት ሊሚትድ የሆነ አጠር ያለ ስፔሲፊክ አድርጎ ፕሮቫይድ እንዲያደርግልን የምናስችልበት ቴክኒክ ነው ፕሮምፕት የምንለው ወይም ትዕዛዝ ልንለው እንችላለን። ስለዚህ እሱን እንዴት አድርገን ነው ሊሚት ማድረግ የምንችለው የምንገድባቸው እንዴት አድርገን ነው የሚለውን የምናይ ይሆናል። አብዛኞቻችሁ ጥያቄ ስትጠይቋቸው ኦልሞስት በጣም ረጅም የሆነ ማለቂያ የሌለው ጄኔሬት ያደርጋሉ አብዛኞቹ። ያ ምንድነው አንዱ ችግራችን ስለ ፕሮምፕት አለማወቃችን ነው። ስለ ፕሮምፕት ሙሉ መረጃ ካለን ከዚህ በኋላ እኛ የምንፈልገውን ነገር ፕሮቫይድ ያደርጉልናል ማለት ነው። ካልሆነ ግን እንዳልኳችሁ ማለቂያ የሌለው መረጃ ነው ዘውልን የሚያመጡልን ማለት ነው። ያ እንዳይሆን ፕሮምፕት ምን እንደሆነ የምናይ ይሆናል። ፕሮምፕትን ስንጠቀም ማወቅ ያለብን ሁለት ነገሮች አሉ። የመጀመሪያው ሊሚቴሽን የምንለው ሊሚቴሽን ማለት እኛ የምንሰጠው ትዕዛዝ ነው። ለምሳሌ ስለጠየቅነው ጥያቄ 20 ዝርዝሮችን ወይም ሊስቶችን የምንፈልግ ከሆነ ሊስት አትሊስት 20 ወይም 10 ብለን ኦርደር የምናደርግበት ቴክኒክ ነው። ስለዚህ ይህን አፕላይ የምናደርግ ከሆነ ኤአይዎቹ ምንድነው የሚያደርጉት እስከ 20 ድረስ ትዕዛዝ እንዲመጣላቸውና እስከ 20 ድረስ መሄድ እንዳለበት አንደርስታንድ ያደርጋል ማለት ነው። ካልሆነ ግን ኖርማሊ ሙሉ ስቴትመንቱን ጥያቄ የምናቀርብለት ከሆነ እስከ መጨረሻ ድረስ ጄኔሬት እያደረገ ነው የሚቆየው ወይም መጨረሻ የለውም ማለት ነው። ያ እንዳይሆን ሊሚት እናደርገዋለን። 20 ወይም 10 ወይም 15 እያልን እንሰጠዋለን። በዛ አልጎሪዝም መሰረት ለኛ ዴታውን ይዞልን ይመጣል ማለት ነው። አይዘር ኮንቴንት ሊሆን ይችላል ወይም አሳይመንት ኦር ፕሮጀክት ሊሆን ይችላል ማለት ነው። ስለዚህ ሊሚትድ ማድረግ ይኖርባችኋል። እኔ እንዴት አድርጌ እንደምጠይቀው አሁን የማሳያችሁ ይሆናል። ከላይ ታይፕ አድርጌ ጠይቃለሁኝ። ስለዚህ አሁን የምጠይቀው ጥያቄ ሊሚት አድርጌ ነው ወይም 10ዎቹን ዘርዝርልኝ ብዬ ነው የምጠይቀው። በዛ መልኩ 10 ጥያቄዎችን ብቻ ወይም መልሶችን ፊድባክ ይሰጠኛል ማለት ነው። እስከ 20 ወይም ከ30 በላይ አይበልጥም። እኔ 10 ካልኩት 10ን ብቻ ሊስት አድርጎልኝ ይጨርሳል ማለት ነው። ስለዚህ ይሄ ነው አንዱ ፕሮምፕት የምንለው። ሁለተኛው ቢውሌትን በመጠቀም ዴታዎችን የምንጠይቅበት ነው። ወይም ዲስከስ አትሊስት ብለን ይሄን ያክል አይተሞችን ኤንዘን ዩዚንግ ቢውሌት ብለን የምናስቀምጥ ከሆነም አንዱ የፕሮምፕት ወይም የኪውሪ መካኒዝም ነው። ስለዚህ እነዚህ ሁለቶቹን አናላይዝ በማድረጋችን ብቻ እኛ የምንፈልገውን ነገር ፕሮቫይድ ያደርግልናል ማለት ነው። ወይም ረጅም ያልሆነ በጣም ያልተንዛዛ ዴታዎችን አጠር ባለ መልኩ ፕሮቫይድ እንዲያደርግልን የምናስችልበት ነው። ስለዚህ ሁላችሁም በተለይ ተማሪ ከሆናችሁ የኤምኤስ ተማሪ ልትሆኑ ትችላላችሁ። ፕሮጀክታችሁን ስትሰሩ በጣም ረዘም ያለ ጄኔሬት እያደረገ ካስቸገራችሁ በዚህ ቴክኒክ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ፕሮምፕት በብዙ ኬዝ ወይም አይተሞች ማየት እንችላለን። ቤዚክሊ ግን ሊሚቴሽን እና ቢውሌቶችን በመጠቀም ብቻ እናንተ የምትፈልጉትን ነገር አጠር ባለ መልኩ ፕሮቫይድ እንዲያደርግላችሁ የምታስችሉበት ዋናውና የመጀመሪያው መካኒዝም ነው። ስለዚህ ብዙ ስለ ፕሮምፕት የምናያቸው አሉ። ዛሬ ይዤላችሁ የመጣሁት ስለ እነዚህ ሁለት ነገሮች ነው። የመጀመሪያ እንዳልኳችሁ ሊሚቴሽን ነው። ሁለተኛ ደግሞ ቢውሌቶችን መጠቀም ይኖርባችኋል ማለት ነው። ካልሆነ ግን ሰዓታችንንም እኛ የምንፈልገውንም ነገር ሳያስገኙልን ይቀራሉ ማለት ነው። ስለዚህ ከዚህ ቀጣይ የምለቅላችሁ ቪዲዮ አለ ስለ ፕሮምፕት። አሁንም ክፍል 2 ማቀርብላችሁ ይሆናል። ይህን ቪዲዮ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰላም ቆዩልኝ።